በስልካችን በራሳችን ሳንቸገር ያለንበትን ሀገር ገንዘብ እንዴት ምንዛሬውን ማወቅ እንደምንችል የሚያሳየን ምርጥ አፕሊኬሽን ይዤላችሁ መጥቻለሁ። የቀላል ዘዴ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ እያልኩ ዛሬ በአዲስ ቪዲዮ መጥቻለሁ። በዚህ ቀላል ዘዴ ቀለል ያሉና ጠቃሚ ነገሮችን በቀላሉ የሚያገኙበት ቻናል ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮውን ከወደዳችሁት ደግሞ ላይክ ማድረግ አትርሱ። ዛሬ ይዤላችሁ የመጣሁት በስልካችን በራሳችን ሳንቸገር ያለንበትን ሀገር ገንዘብ እንዴት ምንዛሬውን ማወቅ እንደምንችል የሚያሳየን ምርጥ አፕሊኬሽን ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ ተከታትላችሁ ተጠቀሙበት። ይህ አፕሊኬሽን ምንም አይነት ብዙ ፕሮሰስ የለውም። ኢንተርኔት አይጠይቅም። አንዴ ካወረዳችሁት እና ከከፈታችሁት በኋላ በስነ ስርዓት ሳኡዲም ሆኑ ዱባይም ሆኑ አሜሪካም ሆኑ የትም ሀገር ብትሆኑ ያላችሁበትን ሀገር ገንዘብ በቀላሉ ያለበትን ምን ያክል ነው ምንዛሬው የሚለውን ታቁበታላችሁ ማለት ነው። አሁን ወደ ቪዲዮ እንገባለን። መጀመሪያ ፕላይ ስቶር ውስጥ እንገባለን። ፕላይ ስቶር ውስጥ ከገባን በኋላ ሰርች ባሩ ላይ ሰርች ባሯን እንካና እዚህ ጋር ኮንቨርተር ብለን ሲብና ሰርች እናደርጋለን። ኮንቨርተር የሚለውን ስንጽፍ መጀመሪያ ላይ ይመጣልናል ይሄ ማለት ነው። ከዛ ይሄን እንነካለን። ወደ ታች ትንሽ ሳብ ስናደርገው ኮንቨርተር ከረንሲ ኮንቨርተር ኦፍላይን የሚል ይመጣልናል። እዚህ ጋር ያለው እንደምትመለከቱት ኦፍላይን ነው። ኢንተርኔት ባይኖረንም አንዴ ከተከፈተ ኦፍላይን ሆነን ራሱ ኢንተርኔት ሳይኖረን ማወቅ እንችላለን ማለት ነው። ከዛ ይሄንን ነክተን ዳውንሎድ እናደርገዋለን። እኔ ካሁን በፊት ዳውንሎድ አድርጌ እየተጠቀምኩበት ስለሆነ እዚህ ጋር ለእናንተ ዳውንሎድ የሚል ነው ይመጣላችሁ። እኔ ጋር ኦፕን ይላል። ቀጥታ እከፍተዋለሁ። ስትከፍቱት ምንም አይነት ፕሮሰስ አያመጣም። ልክ እንደዚህ ነው። ኦፕን ስትሉት ከፍታችሁ ዳውንሎድ አድርጋችሁ ኦፕን ስትሉት እንደዚህ ይመጣላችኋል። 00 የሚል አለ። አሁን እንደምትመለከቱት እኔ እዚህ ጋር የሳኡዲን ሪያል ወደ ኢትዮጵያ ብር በሚለው ነው። እዚህ ጋር የባንዲራዎቹ አሉ እንደምትመለከቱት ባንዲራዎች አሉ ማለት ነው። ከዛ እዚህ መጀመሪያው ላይ ምን ብዬ ጽፋለሁኝ? ለምሳሌ 1000 የሳኡዲ ሪያል 1000 የሳኡዲ ሪያል ኢትዮጵያ ብር የሳኡዲ 1000 ሪያል 42814 ብር ይመጣል ማለት ነው። እዚህ ጋር የሳኡዲ 1000 ሪያል በኢትዮጵያ በአሁን ሰዓት 42814 ብር ይመጣል ብሎ አስቀምጦልናል ማለት ነው። ለምሳሌ ሀገር ብንቀይር የሌላ ሀገር ብር ምንዛሬ ማወቅ ብንፈልግ ከዛ እዚሁ ከላይ በኩል ይሄ ሳኡዲ ባንዲራ ባለበት ጋር ይሄን እናጠፋውና እዚህ ጋር እንነካለን ማለት ነው። እንደምትመለከቱት እዚህ ጋር የተለያዩ ሀገራቶች አሉ። ኢትዮጵያ ብር፣ ዩኤስኤ ዶላር፣ ሳኡዲ ሪያል፣ ዩሮ፣ ዩናይትድ አረብ ኤሚሬት ድርሃም፣ ቱርኪ ሊራ፣ ብሪቲሽ ፓውንድ፣ ኩዌት ዲናር የተለያዩ አሉ ማለት ነው። እናንተ ያላችሁበትን ሀገር ብቻ ነክታችሁ መቀየር ነው። ሳኡዲ ካልሆናችሁ ለምሳሌ ኩዌት ከሆናችሁ እችን ኩዌት ዲናር የሚለውን ነካችሁት እዚህ ጋር መጣላችሁ ባንዲራው። ከዛ 1000 የኩዌት ዲናር የሚለውን እንጽፋለን ማለት ነው። ለምሳሌ 1000 የኩዌት ዲናር 520 ሺህ ብር ነው ማለት ነው። ኦ ማይ ጋድ 1000 የኩዌት ዲናር ልክ እንደምትመለከቱት እንደዚህ ይመጣል። እንግዲህ የኩዌት ዲናር በነገራችን ላይ ከዓለም ውዱ ብር እንደሆነ ታውቃላችሁ። የኩዌት ዲናር በዓለም ውዱ ብር የኩዌት ዲናር ነው ማለት ነው። እና እንደዚህ እያደረጋችሁ ምንዛሬ በቀላል የምታዩበት መንገድ ነው። አፑን ዳውንሎድ አድርጋችሁ ተጠቀሙበት። ማንንም ሳትጠይቁ እዚህ ጋር የምንዛሬ መጠን ማወቅ ትችላላችሁ ማለት ነው። ውድ ቤተሰቦቼ ለዛሬ ጀላችሁ የመጣሁት ቪዲዮ ይመስላል። በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ። ሰላም